ወዳጄ አሁን ያለበትን መንፈሳዊ ህይወት ለማስቀጠልና ወደ ነበርክበት መንፈሳዊ ዝለት ላለመመለስ ይሄንን አድርግ። የመጀመሪያው ነገር መንፈሳዊ ህይወት ውስጥ በቆየ ቁጥር ፈተናው እየጸናብህ ይመጣል። የምትፈተነውም አንድ ከራስ ከፍላጎት፣ ሁለተኛ ከዓለም፣ ከፍ ሲል ከሰይጣን ትፈተናለህ። እነዚህን ፈተናዎች የሚቋቋም መንፈሳዊ አጥር መገንባት ደግሞ ያንተ ኃላፊነት ይሆናል ማለት ነው። ስለዚህ ለቤት ሌባ እንዳይገባ አጥር እንደምታጥር ሁሉ ወደ መንፈሳዊ ህይወትም የሰይጣን ፈተና ዘልቆ እንዳይገባ መንፈሳዊ አጥርን መገንባት ይገባል። መንፈሳዊ አጥርን ለመገንባት ደግሞ የሚያስፈልጉ ግብአቶች ውስጥ አንዱ ቃል እግዚአብሔር ነው። ሁሌ ቃል እግዚአብሔርን ተማር። ከገነባኸው አጥር ሰይጣን ዕለት ዕለት የሚነቅለው የሚያጎለው ወደ አንተ ህይወት ሊገባበት የሚያመቻቸው መንገድ አለ። ያንን የነቀለውን መንፈሳዊ አጥር አንተ ደግሞ በቃል እግዚአብሔር መልሰ መትከል ይገባሃል ማለት ነው። ሁለተኛው ነገር የቀደሙ አባቶቻችንን ታሪክ ማወቅ። አባቶቻችን እንዴት በዚህ ሃይማኖት ውስጥ ኖሩ? እንዴት በመንፈሳዊ ህይወት ውስጥ አለፉ? እንዴት ወደቁ? እንዴትስ ተነሱ? እነሱ ለእኛ ትልቅ ግብዓቶቻችን ናቸው። አሁን እኛ የኖሩትን ነው መልሰን እየኖርን ያለን። ስለዚህ ማመሳከሪያ ህይወት አለን ማለት ነው። ሲወድቁ እንዴት እንደተነሱ፣ እንዴት ይጸልዩ እንደነበረ፣ ምን አይነት ጸጋና በረከት እንዳገኙ ካለፉ ከቀደሙ አባቶች ህይወትና ታሪክ በመነሳት መንፈሳዊ አጥርን ማጠር ትችላለህ። ስለዚህ አባቶች እንዴት እንደኖሩት ማወቅ ይገባል። ለሰይፍ ብትቀርብ በእሳት ብትጣል የአናንያን የአዛርያን የሚሳኤልን በረከት የሰጠኝ ብለህ ፈጣሪን ታመሰግንበታለህ። ለአንበሳ ለአራዊት ብትጣል የዳንኤልን በረከት የሰጠኝ ብለህ ፈጣሪን ታመሰግንበታለህ እንጂ እንደዚህ ያረከኝ ብለህ አታማርረውም ማለት ነው። ስለዚህ መንፈሳዊ አጥርን በቃል እግዚአብሔር እጠረው። ሁለተኛው መንፈሳዊ አጥርህን በጸሎት እጠረው። ጸሎት መንፈሳዊ ህይወት እንዲቀጥል የሚያደርገው ዋናው መንገድ ነው። ለምሳሌ እንውሰድና በቤተክርስቲያናችን ታሪክ ቅድስት ዮስቴና የምትባል አንዲት ድንግል ሴት ነበረችና አንድ ሰው ወደዳት። በወደዳትም ጊዜ ሄዶ ጠየቃት። ሲጠይቃትን ጥያቄውን አልተቀበለችውም። እኔ የክርስቶስ ሙሽራ ነኝ ብላ ስትመልስለት በገንዘብ ቢደልላት ቢያስፈራራት አልሰማችውም። በዚህን ጊዜ እንደ ዘመኑ ሰው አንድ ጠንቋይ ጋር ሄደና ምን አደረገ? አንዲት ዮስቴና የምትባል ድንግል ሴት አለች፣ ወድጃታለሁ፣ ስለዚህ እሷን የኔ አድርጋት ገንዘብ ሰጣለሁ አለው። የዛን ጊዜ የነበረው ጠንቋይ ደግሞ ሰይጣንን እስከ ማዘዝ የደረሰ ቆጵሪያኖስ የሚባል ጠንቋይ ነበር። በዚህን ጊዜ ቆጵሪያኖስ እንደሌላ ሰው አድርጓትኝ ይሄማ ቀላል ነው ጠብቀኝ አለውና አጋንንቱን ጠራቸው። ተሰበሰቡ። አጋንንቱ ሄዳችሁ በዚህ ከተማ እንድች የምትባል ሴት አለች አምጧትኝ ብሎ አዘዛቸው። አጋንንቱም ደስ እያላቸው እየሮጡ ሄደው የዮስቴና ቤት ጋር ሲደርሱ ያዩትን ሊያምኑ አልቻሉም። እንኳን ወደ እሷ ቤት ሊገቡ ወደ አጥሯ ሊጠጉ እንኳን አልተቻላቸውም። ለምን? ዮስቴና ከውስጥ ሆና ጸሎትን ታደርግ ነበርና። ያ ጸሎቷ እሳቱ አጋንንትን አላቀረባቸውም ነበር። ስለዚህ እሷ ህይወቷን በመንፈሳዊ ጸሎት አጥራው ነበረ ማለት ነው። በዚህን ጊዜም ወደ ቆጵሪያኖስ ምን አሉ ሲመለሱ፣ አሁን ይደለዛ ጠንቋይ አልቻልንም ብንለው አንዲት ሴት ማሸነፍ አቃታችሁ ብሎ ይከዳናል። ስለዚህ ከኛ መካከል አንዱ እሷን ተመስሎ መሄድ አለበት ተባባሉና ከሰይጣናት አንዱ እሷን መስሎ ወደ ቆጵሪያኖስ ሄዱ። ቆጵሪያኖስ ሳያትኝ የሴቶች እመቤት ዮስቴና መምጣትሽ መልካም ነው ብሎ ስሟን ሲጠራ አጋንንት እንደ ጢስተን ነው እንደ ትቢያ በል ነው ጠፉ። ቆጵሪያኖስም ደነገጠ። እሷ ሳትመጣ ስሟ ብቻ ሲጠራ እንደዚህ ከሆኑ ሃይማኖቷ ምን አይነት የቀና ቢሆን ነው አለና የእሷን ሃይማኖት ተቀብሎ መንኩሶ የሚገርማችሁ ለዛች ሀገር ጳጳስ እስከመሆን ደርሷል። ቆጵሪያኖስ የሚባለው ጠንቋይ ማለት ነው። ስለዚህ መንፈሳዊ ህይወትን እንደ ዮስቴና በጸሎት ማጠር ይገባል። ሶስተኛው ደግሞ ለመንፈሳዊ ህይወታችን አጥርነት ጥንካሬ የሚሆኑ ነገሮች ስግደትና ጾም ናቸው። መንፈሳዊ አጥር እንዲጠነክር ጾምበት፣ ስገድበት። በመቀጠል መንፈሳዊ ህይወት ውበት እንዲኖረው፣ መንፈሳዊ አጥር ውበት እንዲኖረው ምጽዋት አስፈላጊ ነገር ነው። ስለዚህ ምጽዋትን መጽወት። በመቀጠልም ስትወርቅ በንስሐ የተነሳ ዘላለማዊውን ህይወት ለማግኘት ደግሞ ቅዱስ ሥጋውን ክቡር ደሙን እየተቀበልክ መኖር ይገባል። ስለዚህ ያለን መንፈሳዊ ህይወት ለማስቀጠል ወደ ነበርክበት መንፈሳዊ ዝለት ላለመመለስ በእነዚህ ነገሮች መንፈሳዊ ህይወትን አጥረ ጠብቅ።